አብርሃም ግን ምን አይነት አልጫ ወንድ ነው? ሁል ጊዜ ስራው ሰርቶ ይነሳና ከዛ አንቺ ነሽ የእሷን ጦስ ሙሳሱ ምን አይነት ሆኖ በእናታቸው ዛሬም ከሷ ጋር ተመጻጽረሽ ነው፣ ከሷ ጋር ተመካክረሽ ነው፣ እሷ ከሷ ጋር አሴራችሁ ነው እኔ ላይ ይህንን ነገር ያደረጋችሁት ምናምን ይላል። ገንፎ ሲያስጠላ የወንድ አልጫ። ምን አለበት እንኳን አንድ ቀን ቆፍጠን ብለህ እስቲ በራስህ ተቋቁመህ ጥፋትን ሰው ላይ ሳታላክክ የሆነ ነገር አይደለ ጥፋትን በራስህ አጥፍቻለሁ ብለህ ያንን ጥፋት ራሱ ለመጋፈጥ አትሞክርም። ሁሉ ጊዜ በሴቶች ላይ እየነገርክ መኖር አይሰለችህም አንተ? አይ ፍቅሬ ግን ይመች የኔ አቃጣይ ማለት ነው። የልጅነት ፍቅሬ ነው፣ በቃ ፍቅሬ መመለስ ፈልጌ ነው አለች። አዎ የልጅ እና የሚገርመኝ ነገር አብርሃም አንድ ቀን ጥፋቱን በቃ ሁሌም እንደዚህ ሆኜ ነው እንደዛ ተፈጥሮ ነው። ግን ፍቅር ማለት ነው በቃ ኮስተር ብለሽ ቆፍጠን ብለሽ እንደዚህ ስላደረግሽ እኔ በጣም ደስ ብሎኛል። ሩትዬ ደግሞ ከዚህ ስራ ራስሽን አውጪ፣ ከዚህ ቆሻሻ ከሆነ ስራ ራስሽን አጽጂ። አንቺ ደግሞ አልቅሽ፣ ገና ማልቀስ ይገባሻል፣ ገና ሲያንስሽ በጣም ማለት ነው። ምክንያቱም ብዙ ጊዜ ቢነገርሽ አሰሚም በቃ በአንዱ ጆሮሽ ትሰሚና በአንዱ ጆሮሽ ታፈሻለሽ። ነገ መጥቶ እባክሽ ማርኝ፣ እባክሽ እንደዚህ አላረኩም እኔ አይደለሁም አፍዝዞኝ ነው እንደዚህ አድርጎኝ ነው። ኧረ እባክሽ የፈዘዘ ሰው እንደዚህ መኪና ውስጥ ቁጭ ብሎ ይላላሳል እንዴ? ቸው ብሎ መኪናውን ነርቶ ይሄዳል እንዴ? እንደዛ እየሳቀ በእጁ እኮ እንትን እያለ ነው ቸው ብሏት ከዛ በኋላ መኪናውን አንስቶ ሄደው። ስለዚህ የፈዘዘ ሰው፣ የሰከረ ሰው፣ የታመመ ሰው መኪና እየነዳ ቸው ብሎ ሊሄድ አይችልም። ስለዚህ ንቂ ከእንቅልፍሽ። አይፈልግሽም እየተባልኩ ብለሻል፣ ራስሽ ተናግረሽዋል፣ ግን አይፈልግሽም። በቃ እንደማይፈልግሽ ደግሞ በተደጋጋሚ በአንደበቱ በተግባሩ በደንብ ደጋግሞ እያሳየሽ ነው። አንቺ ነሽ ሴትነትሽን ጥለሽ ክብርሽን ጥለሽ ማንነትሽን ጥለሽ እሱ እየተንበረከክሽ እሱን እየለመንሽ ያለሽ እንጂ እሱ አንድ ቀን እስቲ ለዚህ ለፍቅራችን ብሎ ዋጋ ከፍሎ ያውቃል? አያውቅም። አንቺ ነሽ ሁሉ ጊዜ ለማኝ